ሰው በቅድስና ሲያድግ ምድራዊ ነገሮችን እንዲህ ይንቃቸዋል። አላደግንም አሁን እንደው አሁን ሰው እኮ ምን ያህል ዝቅ እንዳለ ምን ያህል ከቅድስና አርከን እንደወረደ የምታዩት እኮ ኳስ በማድነቁ ነው። አሁን ኳስ ከብለል ብላ ምን ታስደንቃለች? ይገርማል እኮ የተወጠረች የሆነች ከረጢት ናት። እሷ እንዴት ታስደንቀዋለች? ኳስ በቃ ሰው የሚሞትላት ሰው የሚደባድ በጣም ነው የምናስደንቀው በእውነት በጣም ምስኪኖች ነን እኮ በእውነት ኳስ ይደነቃል። ይገርማል እኮ ሰው ፋሽን እንትን ጨርቅ እብድ ድሮ ራቁቱን የሚሄድ ሰው ምንድነው ይባላል? እብዱ መጣ። ዛሬ ራቁቷን የምትሄድ ሴት ብትመጣ ሞዴሊስት መጣች ነው የሚባለው። ችግር እኮ ነው የተሆነው በእውነት እብደቱ እንደዚህ ሆኗል። ለምንድን ነው ራቁትነት የሚደንቀን እንዴ? ማድነቅ ቢገባ የምናደንቀው ማንን ነበር? ከፍ ብንኖር እግዚአብሔርን ነበር። እንዲያው ነብዩ ዳዊት እንዲህ አለ፣ መንክር ተላህ ያለ ባህር ጨዋታዋ ድንቅ ነው አለ። ባህር ጨዋታዋ ምንድነው? አፍ ሳይኖራት ታወጋለች፣ ፉፉፉፉ አትልም። እግር ሳይኖራት ትሮጣለች፣ ታስደንቃለች አለ። ከዚያ በኋላ ምን እሷ ደግሞ ታስደንቃለች፣ በጋ ስትመጣ የምትደርቅ አይደለች አለና መንክርሰ እግዚአብሔር በአርያሙ የሚያስደንቅስ በልዕልና የሚኖር እግዚአብሔር። የሚያስደንቅ ማን ነው? በልዕልና የሚኖር እግዚአብሔር። ይጸውር ድደ ወይነብር ጠፈረ፣ በታች መሰረት ሆኖ የሚኖር በላይም ጣራ ሆኖ የሚኖር ዓለማት ዓለም ሥላሴ ዘአልብክሙ ዓለም ዓለምን ለዓለም ዓለም ሆኖ የሚኖር ለዓለም ዓለም ሆኖ የሚኖር ለሱ ግን ዓለም የሌለው እሱ ያስደንቃል። ብንደነቅስ በድንግል ማርያም በተደነቀ እንዲያው እንኳን ሲደነቅ መጠጥ ይደነቅ። አሁን ሰው እኮ ቀላል ሆኗል። እስኪ ቀላል በሉ ክርስቲያን ምን ሆነ? ቀላል ሆኗል። ሰውን ለማስደሰት ብትፈልጉ አንድ ብርጭቆ ወይን ብትሰጡት በቃ ፍንክንክንክንክንክንክንክን በቃ ገነት የገባ ያለ ምስጢሩን ጎልጉሎ ይጥለዋል። ቀላል ሆኖ እኮ ነው እኮ። ደግሞ ለማስቆጣት ብፈልግ አሁን እዚህ ቆሚያ ሌባ ሁሉ እዚህ ነጠላችሁን አድርጋችሁ ሰው ትመስላላችሁ ብላችሁ የታባቱ መነኩሴ ነዶና ለኛ እናንተ አስተባባሪዎች ምን አይነት መምህር ነው ያመጣችሁ ብላላችሁ። ቀላል ሆነን ነው ይሄ ራሱ ቀላል ሆነን። አባቶቻችን ደግሞ በምንም አይደሰቱም፣ በምንም አይከፉም። ወንዘ ይወጽው ወጽ ወንዘ ይትፈስው እስመ ከፈለውም ጸጋ መንፈስ ቅዱስ ሲገረፉ ቆይተው ሲወጡ ደስ እያላቸው ይወጡ ነበር። በቀላሉም መከራ የማይናወጽ በቀላሉም የማይደሰት ክርስቲያን ነው ያጣ ነው በዚህ ዘመን።